ለኤግዚት ፈተና አንድ ሳምንት ብቻ ነው የቀረው። እንግዲህ የኮምፒውተር ሳይንስ ተፈታኞች ለሆናችሁ ደግሞ እስካሁን ድረስ ባታጠኑ እንኳን እንድታልፉ የሚያደርጓችሁን ኖቶች እያዘጋጀን ነው እና እስካሁን ድረስ እስከ 7 የሚሆኑ ፖርሽኖችን ከቨር አድርገናል ኮርሶችን እና ለነሱ ደግሞ ለእያንዳንዳቸው 50 ጥያቄዎችን ከነመልሶቻቸው እያስቀመጥን እንገኛለን። እስካሁን ድረስ ኮምፒውተር ሳይንስ ተፈታኝ የሆናችሁ ኮምፒውተር ሳይንስ አይቲ አይኤስ ተፈታኝ የሆናችሁ ይህን ቻናል ጆይን ያላደረጋችሁ ጆይን እያደረጋችሁ ማግኘት ትችላላችሁ ማለት ነው። ሪሶርሶችን እንዲሁም ደግሞ ሪል ፈተናዎችም ደግሞ አስቀምጬላችኋለሁ። እንዲሁም ደግሞ ለእያንዳንዱ ሳብጀክት ለእያንዳንዱ ኮርስ ለራሳቸው የሆነ ጥያቄና እንዲሁም ደግሞ ኖት አለ ማለት ከድሮ ጥያቄዎች የተወጣጣ ማለት ነው። ስለዚህ ቴሌግራም ቻናላችንን ጆይን አድርጉ። ብዙዎች በርካቶች የተጠቀሙበት ይገኛሉ። አንድ ሳምንት ነው የቀረው። መልካም የዝግጅት ጊዜ ይሆንላችሁ።